ስለምዶ ልብ የሚመታው አንቺ ነሽ። አንቺ ስላቀፍኩ ነው ወይ? ጸጉሩን ይሰራል ሳለ? አዎ እሷ ናት የምትሰራው። እናት ማነኝ? ፈገግ እኔ ማነኝ? አንዳንድ ጊዜ ከልብ የምነቹ ንጹህ የልጅነት ምኞቶች እውን ለመሆን ጊዜ አይፈጁም። ይህ ሕፃን መላ ሕይወቱን ሙሉ በኪነ ጥበብ ሥራዎቿ ለሚያደንቃት ድምፃዊት ቬሮኒካ አዳነ የነበረው ፍቅር ዛሬ ባልተጠበቀ መልኩ ተአምር ሆኗል። ይህ ሕፃን ተወዳጇን ድምፃዊት ቬሮኒካ አዳነን በአካል አግኝቶ ለመተቃቀፍና ያለውን ፍቅር ለመግለጽ ሌሊትና ቀን በጉጉት ይጠብቅ ነበር። ይህ ንጹህ ምኞቱ ግን በቤተሰብ ውስጥ ብቻ ታጥሮ አልቀረም። የልጁን ከፍተኛ ጉጉትና ፍቅር የሰማችው ቬሮኒካ ወዳለበት ስፍራ በምስጢር በመሄድ አስደናቂ ሰርፕራይዝ አዘጋጀችለት። ሕፃኑ ምንም የሚያውቀው ነገር አልነበረም። የእናቱን እጅ ሙጥኝ ብሎ ይዞ ወደ ሳሎኑ ሲገባ ግን የሚጠብቀው ነገር ሙሉ ሕይወቱን የሚቀይር መልክ ነበር። ወደ ሳሎኑ እንደገባ አይኖቹ ያረፉት ሌላ ቦታ ላይ አልነበረም። በቀጥታ ያመረው ወደ ቬሮኒካ እቅፍ ነበር። ቬሮኒካ ልጁን እቅፍ አድርጋ ስትሰማውና ስታባብለው የሚታየው ትዕይንት በቦታው የነበሩትን ብቻ ሳይሆን ይህንን ቪዲዮ የሚያዩትን ሁሉ ልብ የሚነካ እውነተኛ የፍቅር መግለጫ ነበር። አንተስ ትወደኛለህ? ምን ያህል እንዴት ዘፋኝ ነህ ካይቻለሁ ዘፈንን አበባዬ እያልክ ስትዘፍን እንዴ? እና የማን ዘፈን አበባዬ? አበባዬ የማን ዘፈን ነው? ግን የኔ ዘፈን አይደለም የእሷ የማን ዘፈን ያን አይደለም የማን ነው? እወድሃለሁ። እሺ በጣም ነው የምወድሽ። ምን ልግዛለት? እሺ ማን ጋር ልውሰድህ? ንገረኝ። በቃ ቦናኒካ ጋር ሄደሽ ቦናኒካ ጋር ና ቦናኒካ ጋር ነው። ልስፋንልህ ና የትኛውን ልስፋንልህ? የትኛውን ልስፋንልህ? ተሽኮሮ እኮ ና ልስፋንልህ። ኖ ዳኒ ንገረኝ ጮክ ብለህ ሎኬሽን ይሰማል እኮ አበባዬ እኮ የእሷ ዘፈን ነው አይደል? አበባዬ ማናት ዘፋኝ ነው?
ማን አዘፋኛው? ማን ነው? ስሜን አታውቅም? ማን ነው? ፋይናሊ ተናገረ። አሁን ልዘፍንለት ነው። ለትንሹ ልዘፍንለት። ብታይ ደስታ እንዴት እንዳረገኝ እንዴት እንዳረገኝ በዛሬው ቀን ካጠገብህ ስገኝ ካጠገብህ ስገኝ ካጠገብህ ስገኝ እንትኑ ነው ዳንግጡ ነው። አሁን ልቡ በጣም እየመታ ነው። ነይ በማረም ነይ ስለምዶ ልብ የሚመታው አንቺ ነሽ። አንቺን ስላቀፍኩ ነው ወይ? አንቺን ስላቀፍኩ ነው። ክራሹ ነኝ እንዴ? በርቀት ጎራው ሲል ሳተና ነው ሲል ያኔ ጀግና ፈለኩ በፀሐይ በላምባ በታይ በላይ አምባ ስሻገር ካይኔ ካርማስ ላገኝ ስትሳስስ ያምርበት መስኩ ባደይ የት ገባ የኔስ ጉዳይ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣው አንተ መሳይ። እወድሃለሁ። እኔ በጣም ነው የምወድህ። መቼ እንገናኝ። ስጦታ አዘጋጅተልኛል። እስቲ ታለ ልብ እየመጣ ነው። እኔ ስጦታ ሊሰጠኝ ነው። ማይ ጋድ የስ ትችላለህ። ለእኔ ነው። አንተ ነው የምትሰጠኝ? ምንድን ነው? ወይኔ ጉዴ ስትከታተዩ ከዛ አንተ የምታርግ ወርቅ እወድሃለሁ። እሺ በጣም ነው የማመሰግነው። እንሳለም እና እንሳለም። ኧረ ወርቄ በጣም ነው የማመሰግነው። እሺ በጣም ይላለው። ቴንክ ዩ ሶ ማች። ወዳለሽ ሜኑ ልካ ነው የሚፈልገው። ቤት ይዘናት ነው። ቻው በላ እንደ ትልቅ ሰው ነው እንደ መጣልሽ። ተስታች ነው ስፖንሰር ያደረጉን ቤቱን በመፍቀድ ሁላችሁም እየመጣችሁ ተስታች ተሰሩሽ። ሻውን ልዘፍንለት ነው። ለትንሹ ልዘፍንለት። ብታይ ደስታ እንዴት እንዳረገኝ እንዴት እንዳረገኝ በዛሬው ቀን ካጠገብህ ስገኝ ካጠገብህ ስገኝ ካጠገብህ ስገኝ አንዴ ሳቅ አንዴ እርሳሌ ሌላ ዘፈኑ እሺ ሌላ ሴት ይስፈል ደንግጧል። እኔ ማነኝ ትንሽ ዘፋኝ ነከረ ካይቻለሁ ዘፈን አበባዬ እያልክስ ዘፈን አበባዬ ማን ዘፈን ያኔ አይደለም የማን ነው
በምን አወቅ? ማን ጋር ልውሰድህ? ንገረኝ። ስለው አንቺ ጋር ደግሞ በጣም ነው የሚያሳፍሰው። አሞታል እንዴ? አዎ ልቡ በጣም እየመታ ነው። እሱ ራሱ ነካው ልቡ። የትኛው ልስራ እኮ አበባዬ እኮ የእሷ ዘፈን ነው አይደለም? እኔ አበባዬ ዘፈን አይደለም። አበባዬ ማናት ዘፋኝ ነው? የአርቲስት ታላቅነቱ በስራዎቹ ብቻ ሳይሆን እንዲህ ባሉ ንጹህ ልቦች ውስጥ የሚተክለው እውነተኛ ፍቅር ጭምር ነው። ይህንን ልብ የሚነካ ታሪክ ከወደዳችሁት ቪዲዮውን ላይክ ማድረግና ለሌሎች ሼር ማድረጉን አይርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።